ዝም ብሎ መናገር ሳይሆን በማስረጃ እኔ አሁን ለምሳሌ ከአያና ጋር በተያያዘው ነገር አላለም አንዳንዱ ብሏል ያሉ ካለ ነው የምላቸው። አሁን አያና ከእንደዚህ ጋር የአያናን ስም ከዚህ ጋር አንስቶ ራሱ የሰጠው አረፍተ ነገር ያሳፍራል። እና ልደውልለት እኔ ለብቻ የምችለው ጉዳይ አይደለም። አይቶ ችግር የለውም እኔ አንድ ላደርገዋለሁ ምንም ችግር የለውም። እሱ ሳይሆን አቴንሽናችን ዳይቨርት አይሁን። ተሲን እንስማ ከዛ በኋላ ጠቅልለነው እንሄዳለን። ማህበረሰቡ የሚይዘውን ይዛል። እኛ ፖሊስ አይደለንም። እዚህ ውስጥ ሶሻል ሚዲያን ተገን በማድረግ የሚፈጠሩ ነገሮች ይሄ እኮ ለሁላችሁም የሚጠቅም ነገር ነው። አጭበርባሪ የኔ ነህ ብሎ አይምርህም። በዚህ ውስጥ ሁላችሁም ተጭበርብራችሁ ሊሆን ይችላል። ስለዚህ በዛ ወሩ መርዳት ያለብን። ተስዬ ቀጥል። ሶሪ ስላቋረጥኩ እና ከመጀመሪያም ጀምሮ ይሄ ጋጋታ እየቆየ ብዙ ሰዎች በጣም ደጋግ ኢትዮጵያውያን ከዚህ ሶሻል ሚዲያ ላይ አጥተናል። ብዙ ሰዎች በጣም ብዙ ሰው የሚረዱ በጣም ብዙ አቅም ያላቸው ሰዎች ከሱ ጋር በመነካካት ከሱ ጋር በመሰዳደር በሱ የተነሳ ህዝብ ተነስቶባቸውም ከዚህ ሚዲያ ላይ ተነስቷል። እና ይሄ ነገር ለምንድን ነው የማይቋጨው? በቃ እናንተም ቴዲ የምታደርጉት ነገር ከሆነ አርጉት፣ እሱም ያርግ። ከፈለገ እኔ ማናጀሩን እዚህ ቲክቶክ ላይ መጥቶ የመቄዶንያ ማናጀር ቁጭ ብሎ ከእናንተ ጋር እንዲያወራ ማድረግ ይችላሉ። አሁን ራሱ የተደወለልኝ ስልክ ከመቄዶንያ ማናጀር አቶ ቃል ነው የደወለልኝና ገብቶ ከእናንተ ጋር መወያየት ከፈለጋችሁ በአካውንቱ በመቄዶንያ በዋናው አካውንት መጥቶ እዚህ ጋር ቁጭ ብሎ መነጋገር ይችላል ማለት ነው። ዋናው ማናጀራቸው ማለት ነው የመቄዶንያ። ከዛ ሲቀጥል ይሄ ጉዳይ ባይዜ ያቀረብኩትን ቻሌንጅ ልንገር፣ ቀላል ማከራከር። ለምሳሌ እኔ የሚጠበቅብኝን ወይ ለዮኒ ማኛ ወይ ላመናቸው ሰው ትራንስፈር አደርጋለሁ። ከዛ በኋላ እሱ $700,000 ትራንስፈር ያደርጋል። የእሱ $700,000 መግባቱን ካረጋገጥን በኋላ ነገሩ ነው የኔ አባት እኔ የለውበት ነገሩ ነው። $700,000 ለመቄዶንያ መግባቱን ካረጋገጥን በኋላ የእኛ ገንዘብ አስቀድማችሁ በመረጣችሁት ሰው የተቀመጠው ገንዘብ ለመቄዶንያ ገቢ ይሆናል። ካልሆነ አረንጓዴውን አልጫንም ፋራ እንፈልግ። መብረቅ እናንተን መብረቅ ስንት ጊዜ ደጋግሞ የሚመታችሁ ይገርባችኋል እንዴ? መብረቅ ደጋግሞ ተሲ ይቀጥል። በጣም ይቅርታ ተሲ፣ አሁን እንዳልከው ከሆነ ሰውየው ስለደወለልህ ሌላ አንዱ ውሸት የሚያዝበትና $20,000 አስገብቻለሁ ብሏል። እስኪ ሰውየውን ጠይቀው። $20,000 የለም ቼክ እያደረኩኝ ነው፣ ቤተኛው አካውንት ነው ብሎኛል። እግዚአብሔርን ነው የምነግራችሁ፣ ቤተኛው አካውንት ቼክ እያደረኩኝ ነው ብሏል። ካላመናችሁ እኔ ዋናውን ቲክቶክ ላይ ግባ ብዬ አስገባዋለሁ ከፈለጋችሁ። ይሄ ግን እንደ ትልቅ ድርጅት እኔ እንጃ ገባለሁ ብሏል ቴዲ። ከፈለጋችሁ ላይቭ ላይ እመጣለሁ ብሏል። እና ላሳጥረውና ነገሩን ይሄ ነገር በጣም ከኛ ከቴዲ ወይ ከዮኒ ቶሮንቶ ጋር ብቻ ሳይሆን ያው ማሪም ስላለ በፊት በጣም ብዙ የሚጮውለት ሰዎች ነበሩ። ማሪ ታውቃቸዋለህ። እኔ በጣም ስጋፈጥ ያው በጣም ብዙ ነገሮች ደርሶብኛል በዚህ በቲክቶክ ላይ እና ከዛ ሲቀጥል ቴዲ እኔ በጣም ረዥም ሄጄ ነበር። ልክ እንዳንተ ኢትዮጵያ ውስጥ ብሩ ከየት ነው የሚላክላቸው? ይሄ 100,000 ብርም የሚያደርሱላቸው ሰዎች አሉ። እዚህ ኢትዮጵያ ውስጥ ዝም ብሎ ብር 20,000 ብር ሲሰጣቸው የሚጮው አሉ አይደል? ኢትዮጵያ ውስጥ ያሉት እርዳታ ሰሪዎች ብሩ ከየት ነው የሚገባላቸው? ከየትኛው አካውንት ወደ የትኛው አካውንት ነው የሚገባው? ከኢትዮጵያ ንግድ ባንክ ነው የሚገባላችሁ ወይም በሐዋላ ነው ከውጭ የሚላክላችሁም ወይ ማን ነው የሚልክላችሁ የሚለውን በጣም ሩቅ ሄጄ ነበረና እነዚህ ሰዎችም መረጃ መስጠት አይፈልጉም። መጠየቅ ካለባቸው ባይዘ ኢትዮጵያ ውስጥ ያሉትም አንዳንድ እርዳታ ሰሪዎች መጠየቅ አለባቸው በዚህ ጉዳይ ላይ። ገብቷል አይደል? ይሄ በጣም ብዙ ጣጣ የያዘ ጉዳይ ነው። እሱ ብቻ አይደለም ቴዲ፣ ሌላ ደግሞ ከዚህ በፊትም በጣም በብዙ በሚሊዮን በ100,000 ብር 500,000 ብር ብሮች ለሆነ ሰዎች ተልኳል ይባላል። ግን ብሩ አይደርስም። ለነዛ ታማሚዎች ለነዛ ታካሚዎች አይደርስም። ገብቷላ እንደማይደርስ እኔ ደጋግሜ ያውቃለሁ። ግን አንዳንዴ ከሰው ጋር መነካካት አፈልግም። እዚህ ሶሻል ሚዲያ ላይ ከሰው ጋር መነካካት አፈልግም እና ለበለጠ ደግሞ ዮኒ ማኛ በደንብ ያውቀዋል። በደንብ ማለት ነው። ከኔም ከሁላችንም በላይ ያውቀዋል በደንብ። ዮኒ ማኛ እኮ ያው ከዮኒ ማኛ ጋር እኔ መነካካት አልፈልግም። ግን
ይሄ ነገር በጣም እየቆየ አሁን ወደ እናንተ ወደ ቴዲ መጣ እንጂ ይሄ 6 ዓመት ሲንሸራሸር የነበረ ጉዳይ ነው። ኤኒዌይስ ሁላችንም የምናውቀው ጉዳይ ማለት ነው። አሁን ፖይንቱ ከዚህ ጎን ለጎን ማህበረሰቡ ምን ይማር፣ ብሔር ብሔረሰቦች ምን ይማሩ፣ ምን አገኙ? ትልቁ አጀንዳ ያ ነው። ሶሻል ሚዲያ ሰዎች ወደ ዘር እየሄደ ነው እና እያየው ነው። አሁን ለምሳሌ እኔ ጋር ብትመጣ እነ ጂጂም እንዳሰቡ አላቅም እየጠመዘዙ ነው ነገሩን እና እኔ ብችል ባስማማችሁ የሚደረገው ነገር እሱም ያለው ነገር አስገብቶ እናንተ ማስገብታችሁ ሰላም ቢመጣ ይሄን ነው የምፈልገው። 700 ሺህ ያለው እሱም ያስገባል እናንተም ታስገባላችሁ። ኮል ደዳይ ግን እንትን ጋር ደውሎ እየጠየቀው ነው። መቅዶኒያ ደውያለሁ። አንድ ጥያቄ ልጠይቅ። ይሄ ውይይት ተጀምሮ እስኪጠናቀቅ ድረስ በስህተት የብሔር ስም ሲጠራ ሰምተሃል? በጭራሽ የለም። በቃ ህዝብ ያውቃል። በስህተት የብሔር ስም እናንተ ጋር የለም። ግን እዛ ዋኖፊ የምትባል ፖለቲከኛ ገብታለች፣ ጂጂ ገብታለች። በዚህ ጉዳይ ላይ ያልነበሩ ሰዎች ናቸው። ገባ? በጉዳዩ ላይ የነበሩ ሰዎች ሲከታተሉ የነበሩ ሰዎች ገብተው ቢሆን አዶማ this is not right። እኔ እጃው መናገር ፈልጋለሁ። ይሄ ምን አገባኝ? ምን አመጣው? ገባ? ለምን መሰለ? ምን አልነበሩበትም፣ በቦታ አልነበሩም። ምንድነው እሱ አሁን ወደ ዘር ወዳ ኦሮሞ ስለሆንክ ነው እንደዚህ አይነት ቁማር የምትጫወተው። እሷ ሁልጊዜ የምትወስደው አስቀያሚ ነገር አለ። መሀይም ስለሆነች ግን መቅረት አለበት። እንደዛ አይደለም። እንደዚህ አይነት ውስጥ ተወትፍ እነሱ እንደፈለጉ እኛ ጋር ለምሳሌ እኛ ጋር የገቡ የኦሮሞ ልጆች አሉ ምናከብራቸው። እኔን በዛ ይጠረጥሩኛል ብዬ በታምር ማልገምታቸው ነው። ይቀየራል። ወደ ፈለጉበት ሊወስዱት ይችላሉ። ችግር እኛ ጋር ማወቅ ያለባችሁ ከመሀልም የገባችሁ ከመጨረሻም የመጣችሁ ይሄ ጉዳይ ተጀምሮ እስኪጠናቀቅ ድረስ በስህተት የብሔርም የሃይማኖትም ጉዳይ አልተነሳም። ጉዳይ የነበረው እኔ ቢረጋጋ ነገሩ ወደ ሌላ ሳይሄድ ወዳልታሰበ ሌሎቹ ወደ ፖለቲካቸው መውሰድ የፈለጉ ሰዎች ስላሉ ያ ነገር ሳይመጣ ነገሩ ቢቋጭ እኔ ደስ ይለኛል። ኦኬ። ስለዚህ የመፍትሄውን ሀሳብ አንተ እንደዛ ነው የምትለው? እኔ እንደዛ ነው የማስበው። ምንድነው እሱም እንደዚህ አይነት ነገር ያቁም። የሚሰጥ በልግስና ይስጥ ነው መጽሐፍ ቅዱስ የሚለው። እኔ እስከማውቀው እናንተ የመሰላችሁን ማድረግ ትችላላችሁ፣ እሱም የመሰለውን ማድረግ ይችላል። ነገሩ በዛ ቢቋጭ። አለበለዚያ ወደ ብሔር ከሄደ ብዙ ነገሮች ሊበላሹ ይችላሉ። እናንተ አልጠራችሁም ማለት እነሱ ናቸው። ስለዚህ አሁን ያልኩት ማን ነው? አሁን ስል የሰማኝ ማንን ነው? እነሱ ወደዛ እያደረጉት ነው። እነሱ ወደ ብሔር እነሱ ይጠየቃሉ። ከየት አመጣችሁ? እነዚህ ጋር ብሔር ባልተጠራበት ሁኔታ ከየት አመጣችሁ ብሔርን ጠራችሁ ብሎ መጠየቅ እነሱ ነው። እኛ ምን እናድርግ? እኛ እያወራን ያለ ነው በግለሰቦች ጉዳይ፣ በፍራኦል ኢቲቻና በተምር ጉዳይ። እሱ አማራቱን እሱ ኦሮሞዩን ስልጤዩን ምንም አውቀው ነገር የለም። እኔ ማውቀው ሁለት ኢትዮጵያውያኖች እንደሆኑ የፈለጉትን እነሱ እንደሚመቻቸው አድርጎ ሊያወሩ ይችላሉ። እኔ እንደዛ ነው የማስበው። እሺ ምትሉት ይላል። እኔ ይቅርታ አድርጉልኝና እነሱ አተበሉ። በመጀመሪያ ወደ ብሔር የቀየረው እሱ ነው። ሪሊስቲክሊ እናውራ ከተባለ ሀሳቡ ላይ ብቻ እናውራ። አሁን ያንንም ተመርኩዘን ምንም ሀሳብ አትስጡናት። አሁን ብሔርን አትስጡ። ጀስት ጉዳዩ ላይ ብቻ ምን ታዘባችሁ? ፍራኦል ኢቲቻ ግለሰብ ነው። ምን ታዘባችሁ ጉዳዩ ላይ? እኔ ይቅርታ አድርጉልኝና እንደ ፍራኦል ድፍረትና ውሸት ብችል ኑሮ ዋይት ሀውስ ላይ ድራግ ዲለር ሆኜ ቢሊየነር ሆን ነበር። ቁም ነገር እናውራ ከተባለ የምር ግን ከመጀመሪያም ጀምሮ እኮ ውሸት እንደሆነ ላይክ ፊት ለፊት የሚታየ ነገር ነው። የእውነት ፊት ለፊት አንዴ ፕሌን ውስጥ ነኝ፣ እርዳታ ላይ ስብሰባ ሲጠራ ሁሉም እርዳታ ላይ የሚሳተፉ ጠቅላላ ሲመጡ ማን ያልመጣው እሱ ነው። እና ወደ መፍትሄው ግን ግቡ። እሺ ቴንኪው። ከታች ላውጋው ቅድስት ነበረች የመጀመሪያው ጊዜ የመጀመሪያው ዙር ላይ ላልነበራችሁ ሰዎች ሽምግልና ተቀምጣ በሽምግልና በሴትነቷ እግር ላይ መውደቅ በሉት በቲክቶክ ለመጀመሪያ ጊዜ እሷ ወንጌላዊት ወዳጃችን ሰብለ እና ያቢ ለምነዋል።
ይሄ ነገር በሽምግልና ይፈታ ብለው ግለሰቡን ነው አልሆነም። ለዛ ነው 3ኛ ዙር ላይ ደረስ ነው። እስኪ አጠቃላይ ሂደቱን አስመልክተች አሁን የሰማሽውንም ጨምረሽ የመፍትሄ ማሳብ አለ የምትይውንም ነገር ትነግሪንና ወደ ሌሎች ሄዳለሁ። ከዛ እንጨርሳለን። ቅድስት